ዘፋኙ ንዋይ ደበበ ነው። እንዲህ ይላል፣ ሁሉም የየራሱን ሲያደንቀው ሰማለው፣ ሁሉም የየራሱን ሲያደንቀው ሰማለው፣ የኔም እኮራበታለሁ እመካበታለሁ ይላል። ይህ ማለቱ ምን ማለት መሰላችሁ? ራቢ ናህማን ምን ይላል? ራቢ ናህማን ብረስለብ አኒ ፔሌ ንሽማቲ ፔሌ ገዶል ኤን חיዱሽ ከሞኒ በኦላም እንደኔ ያለ የለም ይላል። ማለትም እኔ ፔሌ ነኝ፣ ታምራት ነኝ ማለት ነው። ነሸማ ነፍሴ ደግሞ ፔሌ ገዶል ትልቅ ታምራት ነው። እንደኔ አይነት አዲስ ሰው የለም። ይህ ትክክል ነው። እግዚአብሔር ሁለት አይነት ሰው አልፈጠረም። ማለት ሁለት አንድ አይነት ስራ ያለው ተግባር ያለው ሰው አልፈጠረም። እያንዳንዱ ሰው የመጣበት ልዩ የሚያደርገው ተግባር አለው። ናቺ ተግባሮች ልዩ የምታደርገን በዛ አማካኝነት ደግሞ እቺ የምንኖረው ማለት ነው። ስለዚህ እያንዳንዱ ሰው ማወቅ ያለበት ራሱ ልዩ የሚያደርገው እሱ ብቻ የሚያደርገው እኔ ብቻ የማደርገው እሱ ብቻ የሚሰራው ልዩ የሚያደርገው አለው። ስለዚህ ያንን አግኝቼ ራሴን በራሴ መኩራት እችላለሁ ማለት ነው። ራሴን በራሴ እኮራለሁ ማለት ነው። እና እያንዳንዱ ሰው እንደዛ መሆን ያለበት። ስለዚህ በቲክቶክን በዩቲዩብ እየተመለከትን ሌላውን ሰው ዋው ማለት ብቻ ሳይሆን እሱ ዋው ያለበት ያ ሰውዬ ዋው ማለት ይቻላል። እሱ ልዩነቱን አውቆ ደርሶበታል። እኛም ደግሞ እያንዳንዳችን ሰው ማየት ብቻ ሳይሆን አይተን ሌላውን ዋው ማለት ብቻ ሳይሆን ያለንን ዋው ከውስጣችን ያለውን ልዩነትን ታሚውኻዱት ሸቢ ከውስጥ ያለው ዋናው ልዩ የሚያደርገኝን ማውጣት አለብኝ፣ ማወቅ አለብኝ። ይህም ባወቁ ቁጥር የሊያረካትሚ ራሴን አከብራለሁ። ክብር አልፈልግም ከሌላው ምን አይደለም። ራሴን ያወቅ በመጣው ቁጥር ያው ሌላው ዋው ብልም ለራሴን ዋው ብላለሁ። ዘና ያልኩና ደስተኛ ሰሆናለሁ ማለት ነው። ባይ ባይ።